ዛሬ የምንካፈለው እግዚአብሔር ቃል ስለ ጸሎት ነው ማለት ጸሎታችን ብዙ ጊዜ አሁን አንዳንድ ጸሎቶቻችን ማይመለሱ ይሆናሉ እና ጥያቄ ይፈጠርብናል ረጅም ጊዜ የሚያስቆጥር ሊሆን ይችላል ለምንድነው እግዚአብሔር አይሰማኝም ወይንስ ለምንድነው ይሄ ጸሎቴ ለምንድነው ያልተመለሰው እንደዚህና ጥያቄዎች ይፈጠሩብናልና በዚህ ዙሪያ ላይ ነው ዛሬ የእግዚአብሔርን ቃል ሳጠናን ያገኘኋቸውን ጸሎት ለምንድነው ማይመለሰው ለምንድነው የሚቆየው ወይንስ ጭራሽ ማይሰማስ አለ ወይ በሚለው ነገር ላይ ዛሬ እንነጋገራለን የተወሰነውን ዛሬ አይተን የሚቀጥለው ሳምንት ደግሞ እንቀጥላለን እንዳያመልጣችሁ በእውነት እግዚአብሔር እኔ በዚህ የተማርኩበት ነው የጠቀመኝ ነውና ለእናንተም ይጠቅማችኋል ለሌሎችም ታስተምሩበታላችሁ እግዚአብሔር የተባረከ ይሁን የመጀመሪያው ምክንያት ያገኘሁት የእግዚአብሔር ጊዜ የሚባል ነገር አለ ማለት በተለይ ደግሞ ራሱ እግዚአብሔር ነግሮን ከእግዚአብሔር ሰምተናቸው ትልልቅ የተስፋ ቃል ተሰጥቶን ግን በቃ መቼ ነው እንጸልይበታለን በዛ ነገር እግዚአብሔር አንተ አይደለም ወይ ተናገርከኝ እንደዚህ ያለን በእግዚአብሔር ፊት እንሆናለን ምን እንላለን ግን ጊዜ ይፈጃል አንዳንዱ በጣም ረጅም ጊዜ ይሆናል በቃ እግዚአብሔር የማይመልሰው የረሳው ሁሉ እስኪመስለን ድረስ እንዴ እግዚአብሔር አይደለም እንዴ ተናገረኝ እስክንል ድረስ የሚሆንበት ጊዜ አለ ይሄ ምክንያቱ እግዚአብሔር የቀጠረው ጊዜ አለ ብዙ ጊዜ መጽሐፍ ቅዱስ ላይ ብታዩ የእግዚአብሔር ሰዎች እግዚአብሔር የነገራቸው የተስፋ ቃል በቃ ራሱ እግዚአብሔር የተናገራቸው በትንቢት በነቢያት ሊሆን ይችላል ለራሳቸው ሊሆን ይችላል የተፈጸመው በጣም ረጃጅም ጊዜ ፈጅቶ ነው አብዛኛው ማለት ነው ከአብርሃምን ብናይ አሁን በቃ እሱ ራሱ ነገሩን ትውት አድርጎት በ12ኛው አመት ላይ እንደውም ወደ አጋር ሁሉ እስኪገባ ድረስ በቃ እግዚአብሔር ይሄን ነገር ትቶታል እኮ ብለው ነው እሱም ሚስቱም ተስፋ ቆርጠው ማለት ነው በሰውኛ በቃ ይሄ ነገር አይሆንም ስለዚህ እነሱ በራሳቸው ሁሉ ለማምጣት ሞከሩ እና እግዚአብሔር ግን ታማኝ ነው 25 አመት ጠብቆ ተፈጸመ ዮሴፍን ብታዩት በልጅነቱ እግዚአብሔር ራሱ አሳየው የሚሆነው ነገር ግን በመሐከል ያለፈበት ብዙ አመታት 10 ምናምን አመታት በመከራ ውስጥ አሳለፈ በአንዴ በእስር ቤት አንዴ በተለያየ ፈተና በመጣል በወንድሞቹ በመጣል እንደዚህና ዳዊትን ብናየው እግዚአብሔር ቀብቶት ንጉስ ትሆናለህ በእስራኤል ላይ ተብሎ ወዲያው ነው የሆነ ነገር አናይ በቃ በሳኦል ሲሳደድ ረጅም አመታት ማለት ነው በሳኦል ሲሳደድ ምድረበዳ ለምድረበዳ ሲንከራተት ግን እግዚአብሔር ታማኝ ነው መጨረሻ ላይ የእግዚአብሔር ሐሳብ ተፈጸመ እንደዚሁ ዕንባቆም 2:3 ላይ ምዕራፍ 2 ቁጥር 3 ላይ ላንብብላችሁ ይሄን እስከ ራእዩ ገና እስከ ተወሰነ ጊዜ ነው ይላል ይሄ እንግዲህ ዕንባቆም ምዕራፍ 1 ላይ ብታዩት በጣም በእግዚአብሔር ፊት ያጉረመረመ ስለ ህዝቡ እስከ መቼ ነው ማትሰማኝ በቃ መቼ ነው እኔን የምትሰማኝ ይሄ ሁሉ በደል ሲሆን ይሄ ሁሉ ነገር ሲሆን ለምን ዝም ትላለህ እያለ ያጉረመረመ በቃ በቁጣ ሁሉ ነው ብታነቡት በቃ በቁጣ በቃ እስከ መቼ ነው ዝም የምትለኝ መቼ ነው የምትፈርደው በቃ እንደዚህ ያለ በእግዚአብሔር ፊት ይጮህ ነበር ዕንባቆም ከዛ እግዚአብሔር እዛው ምዕራፍ ላይ ወደታች ወረድ ብላችሁ ምዕራፍ 1 ላይ መመለስ ይጀምራል ከዛ በኋላ አሁን እዚህ ምዕራፍ 2 ላይ እንደገና ይሄም የእግዚአብሔር መልስ ነው ራእዩ ገና እስከ ተወሰነ ጊዜ ነው አለው እየመለሰለት ነበር በቃ ወዲያው እንደሆነ እንዳይጓጓ ወይንም ወዲያው እንዳይጠብቅ እንደዛ ይለዋል ወደ ፍጻሜው ግን ይቸኩላል እርሱም አይዋሽም ቢዘገይም በእርግጥ ይመጣልና ታገሰው እርሱ አይዘገይም ይላል ስለዚህ ለነገርኩህ ነገር የሚፈጸምበት ጊዜ አለው ከዛ በኋላ ዕንባቆም ከእግዚአብሔር ጋር ሲስማማ ነው በቃ በመጠበቂያ ላይ ቆማለው ይላል እንደገና ምዕራፍ 3 ላይ በቃ አለ ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ እያለ ጌታን ሲያወድሰው እግዚአብሔርን ሲባርክ ታያላችሁ በቃ እግዚአብሔር ብሏል አይቷል ይሄንን ነገር ለዚህ ነገር ጊዜ ቀጥሮለታል ማለት ነው አለና እሱ ወደ አምልኮ ወደ ምስጋና ውስጥ ሲገባ እናያለን እንደዚሁ እግዚአብሔር ለዘካርያስ
ምዕራፍ ማነው የሉቃስ ወንጌል ምዕራፍ 1 ላይ ታገኙታላችሁ ይሄንን ታሪክ። ለዘካርያስ እና ለኤልሳቤጥ እንደዚሁ ረጅም ማለት የተጸለየ ጸሎት ነው እና ዘካርያስ ይሄንን ጸሎት እንደዘጋው ነው የምታዩት። እዛ ክፍል ላይ መልአኩ መጥቶ ጸሎት ተሰምቶልሃል ብሎ ሲለው ዘካርያስ አላመነም። ምክንያቱም ይሄ ጸሎት በቃ በሱ በሰውኛ በቃ የነሱም የተፈጥሮ እንትናቸው ሂደታቸው እሷም እንደ ሴት ጊዜዋ አልፏል፣ በቃ ይሄን ነገር እግዚአብሔር አይመልሰውም ማለት ነው ብለው ትተውታል። በቃ ዘካርያስ ትተውታል። ግን እግዚአብሔር ለዛ ነገር ለካ ጊዜ ቀጥሮለት ነበር። እግዚአብሔር ለካ ያንን ጸሎት ተመልክቶታል። ወገኖቼ በእውነት በእግዚአብሔር ፊት የምናደርገው ልመና እግዚአብሔር ጊዜውን ቆጥሮ ይመልሳል። ብቻ እንደ ፍቃዱ ይሆን እንጂ ቀጥሎ ያሉትን እናያለን። እግዚአብሔር ይመልሳል። በፊቱ የለመናችሁትን የቆየ ዘመን ያስቆጠረ ነገር እግዚአብሔር ይመልሳል። እነ ዘካርያስ ቤት የሆነው ነገር ይሄ ነው። እነሱ በዚህ ነገር ባለመኖሩ ልጅ ባለመኖሩ በጣም ያስነቅፋቸው ነበርና ግን በእግዚአብሔር ፊት ግን ጻድቃን ነበሩ። ማለት የሆነ ነገር ስለበደሉ ኃጢያተኞች ስለሆኑ የተለዩ በቃ አመጽን ያደረጉ ሰዎች ስለሆኑ ሳይሆን እግዚአብሔር ዮሐንስን ለማምጣት ነበር። እንደዛ አዘግይቶ እግዚአብሔር ዮሐንስን ሰጠ። የክርስቶስን መንገድ ጠራጊ የሆነው ለነሱ ደግሞ ተድላና ፍስሐን ያመጣላቸው በቃ ትልቅ ለትውልድ በቃ ለትውልድ ምሳሌ የሚሆን እስከዚህ ዘመን ድረስ የሚሆን ልጅ ዮሐንስ መጣ በዛ ቤት ውስጥና እግዚአብሔር አንዳንዱን ነገሮች በተለይ ደግሞ ከሱ የነገረን በጣም የሚገርማችሁ በህይወታችን በጣም የተወሰኑ ነገሮች ናቸው። በጣም በቃ እስካሁን ድረስ አልሆነም የምንለው እኮ ብንቆጥር በህይወታችሁ ይቆጠር ቢባል 1 ወይ 2 ነገር ነው በጣም የምትጠብቁት ከእግዚአብሔር። ወይ ከእግዚአብሔር ሰምታችሁ ሊሆን ይችላል ወይንም ደግሞ በልባችሁ በቃ ያንን ነገር ፈልጋችሁ ይሄ ነገር ቢሆን ብላችሁ ረጅም ዓመት የምትጸልዩበት በህይወታችሁ በጣም ከ2 እንደዚህ በላይ አያልፍም። አብዛኛው ነገር እግዚአብሔር ፈጥኖ ነው የሚመልስልን። አንዳንዱ ነገርማ ገና ሳንጸልይ ሁሉ በልባችን በቃ ይሄ ነገር ቢሆን ይሄ ነገር እንደዚህ ስንል ወዲያው እግዚአብሔር ሰምቶ ይመልሳል። ደግሞ እንደዚህ አይነት ነገሮች ደግሞ ጊዜ ይቀጥርላቸዋል እና የእግዚአብሔር ጊዜ አለ የሚለውን እንድታዩት ነው። ሌላው ሁለተኛው ነገር እንደ ቃሉ ያልሆነ ጸሎት አይመለስም። እዛ ጋር የእግዚአብሔር ጊዜ አለ። አሁን ደግሞ እንደ ቃሉ ያልሆነ ምን ጸልየው የትኛውም እንደ እግዚአብሔር ቃል ያልሆነ ጸሎት ሁሉ አይመለስም። የዘብዴዎስ ልጆችን እንደምታውቁት መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 20 ቁጥር 20 በዚያም ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። ወደ ክርስቶስ እየለመነች። የዘብዴዎስ ልጆች የሚባሉት እንግዲህ ከደቀ መዛሙርቱ ውስጥ ያሉ 2 ናቸው፣ 2 ወንድማማቾች። ለነሱ እናትየው እየማለደች እየለመነች በጌታ ፊት እየሰገደች እየወደቀች ልመና ታቀርባለች። ከዛ እርሱ ምን ትፈልጊያለሽ አላት። እርሷም እነዚህ 2 ልጆቼ አንዱ በቀኝ አንዱ በግራ በመንግስት እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። እንችላለን አሉ። እንግዲህ አሁን እዚህ ጋራ ይሄ ልመና ሌሎቹን ሁሉ ሲያስቆጣ እናያለን። 10 የቀሩት እኛስ አሉ። እኛ ታዲያ የት ጋር ልንቀመጥ ነው? እናንተ በቀኝና በግራ ሆናችሁ እኛ የት ልንሆን ነው? እና ይሄ ነገር ምን አስመጣ? ሌሎቹንም በቃ ይፉክክር ውስጥ የሚያስገባ ነገር አመጣ እና ሞቲቭ እዚህ ጋር የምትለምኑትን አታቁም ያለበትን ጌታ ከመልሱ እናቃለን በምን አይነት ልብ እንደለመነች ማለት ነው። ይውላችሁ ዝቅ ብላችሁ ቁጥር 24 ላይ የሐዋርያቶች ሌሎቹ መቆጣትን እናይና ከዛ ቁጥር 25 ላይ ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣
የአሕዛብ አለቆች እንዲገዟቸው ታላላቆቹን በላያቸው እንዲሰለጥኑ ታውቃላችሁ። አሁን ይሄ በቀኝና በግራ የስልጣን ቦታ ነው። በቃ እነሱን ከፍ አድርግልኝ ነው የእናትየው ልመና። ከሌሎቹ በተሻለ ሁኔታ ለነሱ ቦታ ይሰጥልኝ። ደግሞ ሁለቱንም ቦታ ቀኝና ግራውን በቃ እነሱ የያዙት ነው። ከዛ አይደለም እናንተ እንደዚህ በመሐከላችሁ መበላለጥ የለም የሚል ትምህርትን ሲያስተምራቸው እናያለን። በእናንተ እንደዚህ አይደለም። ያው በአሕዛብ የአሕዛብ አለቆች እንዲገዟቸው ታላላቆቹን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተ እንዲህ አይደለም። ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን። አሁን ይሄ የታላቅነት ነው ልመናው ውስጡ ያለው የታላቅነት ልመና ነው። ስለዚህ አሁን በመልሱ ነው የምናውቀው። ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ እዚህ ጋር ያለው አለማመናቸው ልክ አልነበረም። ጌታ ያስተምራቸዋል። እዚህ ጋር ስርዓታቸውን እንዲይዙ ያደርጋል። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። አያችሁት አይደል? አሁን ኮንዲሽን ነው የሚያሳየው። የጌታ ቃል ውስጡ ያለ ሰው የሚለምነውን ያውቃል። በእውነት እንደ በጌታ የሚኖር ቃሉ ውስጡ ያለ ምን ማለት እንዳለበት ያውቃል። የእግዚአብሔር ቃል ያስተምረናል ብዙ ነገሮችን እና እንዴት እንድንለምን። አንዳንድ ጊዜ ልክ ያልሆነ ልመናዎች አሉን። አሁን ያንን ነገር አሁን የምንፈልገው አሁን ልክ እንደ ዘብዴዎስ ልጆች እናት እና የልጆቹን ፍላጎት ነው ያው የሚሆነው። ምንድነው እሱ የፈለጉበት እንትኑ ያንን ስፍራ የፈለጉበት እንትን ከሌላው በልጦ ለመታየት ነው። እና አንዳንድ ነገሮቻችንን የምንለምነው ለምንድን ነው? እና ልመናዎቻችን መስተካከል ይኖርባቸዋል። አንዳንድ ጊዜ ሞቲቭን እግዚአብሔር ያየዋል። ከሌሎቹ እኛ ስላጣን ነው? ያ ነገር እኛ ስለሌለን ነው? ወይንስ ደግሞ በልጦ ለመታየት ነው? እንደነ ከሌ እንኳን ይሄ ነገር አላት እኔ የለኝም። እንደዚህ አይነት ልመናዎች ወገኖች አይሰሙም። በእውነት ሐና አንድ ጊዜ እንደዚህ አይነት ማለት ልመና ነበራት። ፍናና በጣም ታሳዝናት ነበር እና ብዙ በእግዚአብሔር ፊት ትለምን ነበር። ግን ልመናዋን ባስተካከለች ጊዜ ከዛ ላንተ ነው ብትሰጠኝ ላንተ ነው ብላ ልመናዋን ባስተካከለች ጊዜ እግዚአብሔር ሰማት። እና አንዳንዱ ልመና መስተካከል አለበት። አንዳንዱ የእርግማን ሁሉ ንግግር አለው። የእርግማን ልመና እንትናን አሳፍርልኝ፣ እንትናን እንደዚህ አድርግልኝ፣ በቃ ከነንትና በላይ አድርገኝ ምናምን እንደዚህ አይነት ልመናዎች አሉ። እና ይሄ እንደ ቃሉ ያልሆነ ልመና የፈለገ በጾም በጸሎት የፈለገ እንደዚህ አይነት ልመናዎችን ብናደርግ እግዚአብሔር ፊት ተቀባይነት አይኖራቸውም። ሌላ የመጨረሻ አንድ ጨምሬላችሁ እንጸልያለን። መታከት ወይንም መሰልቸት እና ደግሞ መተው ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 18 ላይ ሳይታክቱ ዘወትር ሊጸልዩ እንዲገባቸው ምሳሌ ነገራቸው። ይሄ እንግዲህ የክፍሉን ብታዩት እዛ ክፍል ላይ አንዲትን ሴትና አንድ ደግሞ በጣም እግዚአብሔርን የማይፈራ ማንንም የማይፈራ ሰውንም የማያፍር ጨካኝ ዳኛን እናያለን። እና ለዳኝነት እዛ ቦታ ላይ ተቀምጧል። እንግዲህ ፍርድ ሊሰጥ የተቀመጠ ሰው ነው፣ ግን ደስ ያለውን ነው የሚያደርገው፣ ማንንም አይፈራ። እና እንደዚህ አይነቱን ሰው ግን ሐሳቡን የምታስለውጥ ሴት ተገኘች። ምንድነው ያደረገችው? ያለመታከት ዘወትር በመነዝነዝ ማለት ትክክለኛ ነው፣ ይገባታል፣ ሊፈረድላት የሚገባ ነገር ነው ጉዳዩ። ነገር ግን ሰውየው እንደነገርኳችሁ ለማንም ደንታ የለውም፣ ደስ ያለውን ነው የሚያደርገው። ግን ይህቺ ሴት ደጋግማ ከመነዝነዟ የተነሳ ሲፈርድላት
ጌታ ኢየሱስ ይሄንን ክፍል ይነግራቸዋል። ስለዚህ ሳትታክቱ እናንተም ጸልዩ፣ እግዚአብሔር ይሰማችኋል፣ እግዚአብሔር ይመልስላችኋል። ብቻ እንደ ፍቃዱ ይሁን እንጂ አሁን ቅድም እንዳየነው ብቻ የእግዚአብሔር ሐሳብ ይሁን እንጂ ምንጸልይበት ነገር ያሳንታክት በእግዚአብሔር ፊት ልንለምነው የሚገባው ነገር ብቻ የእግዚአብሔር ሐሳብ ይሁን እንጂ በቃ ሳንተወው ከተውት ምናልባት ሊቀር ይችላል ማለት ነው። ለምን እንደዚህ ያስተማራቸው እና ይሄ ደግሞ እምነትንም ይጠይቃል። እግዚአብሔር ይመልስልኛል ብሎ ተስፋ ባለ መቁረጥ የሚጠየቅ ነው። ምክንያቱም እዛው ክፍል ላይ ወደ ታች ዝቅ ብሎ ስለ እምነት ይነግራቸዋል። ይሄ በቃ በእግዚአብሔር ላይ በመታመን የሚደረግ ነገር ነውና እግዚአብሔር እንደዚህ አይነት ጸሎቶችን በእግዚአብሔር ፊት በመናደርግበት ጊዜ በዛ ውስጥ ወገኖቼ የኛን ህይወትም ይሰራዋል። አሁን እንደዚህ የሚቆይ የሚያታክት አይነት በቃ ጊዜ የሚፈጁ ነገሮች እኛ በዛ ውስጥ እየተሰራንበት እንሄዳለን። መዝሙር 40 ላይ ቆይቼ እግዚአብሔርን ደጅ ጸናሁ ይላል። እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። አያችሁ፣ የእግዚአብሔርን ፊት መጥናት፣ እግዚአብሔርን መፈለግ በዚህ ውስጥ እንማርበታለን። በቃ እግዚአብሔርን ፊት እንድንፈልግ ትዕግስትን እንድንማር እና በዛ ውስጥ እግዚአብሔር በእኛ ላይ የሚሰራው ነገር አለ። እንደገና ደግሞ እሱ የቀጠረው ቀን አለ። አንዳንድ ነገሮቻችን እግዚአብሔር ራሱ የቀጠረው ጊዜ አለ። ያ እስኪሆን ድረስ እኛ ግን በፊቱ በትዕግስት ማሳለፍ ይሄ ይጠበቅብናል። ለዛሬ ይበቃናል። በጣም ወሳኝ ክፍሎች አሉ። ወደ 8 ምናምን የሚሆን ነው። ገና 3ቱን ነው የነገርኳችሁ። የሚቀጥለው ሳምንት እንቀጥላለን። ጠብቃችሁ ስሙ። እግዚአብሔር ይባርካችሁ። በእውነት በጣም ትጠቀሙበታላችሁ። እግዚአብሔር የተባረከ